የሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። Oh shit. Here we go again. ሴዶ ነገር ተቀብሏል። ወላሂ ወደደረ ነው። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። A few moments later. ለህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። ዘልዛላ ኢትዮጵያን ያዋረድካት አንተ ነህ። አሁን ግን 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። እንዴት አይነት ገልቱ ኢትዮጵያዊ ተፈጠረ ጎበዝ። እኔ አፍራለሁ ከዚህ ህዝብ ወጣው ለማለት አንዳንዴ እኮ ነው አም ፍሮም ዱባይ እያልኩ ነው። ዋናው እኔ ነኝ። ጆኒን ቼክ የሚያደርገው ሰው የለም። ለምን አልነግርህም? ዋናው ለቢዝነሱ ይሄ ውድድር ከተካሄደ ለምን 200 ሺህ 500 ሺህ ሰው ሚዝ አዳራሽ አይገኝም? 500 ሺህ ሰው ይገባል። 500 ሺህ ሰው በ4 ሺህ ብትሰራው ስንት ነው? በጣም ብዙ ሚሊዮኖች ነው ማለት ነው። ያ ማለት የኔ ዋጋ በጣም ትልቅ ነው ማለት ነው። ይሄንን ዋጋዬን ይሄንን ቫልዩን አውርጄ እናንተ ባቀረባችሁት ይሄንን እኛ ዘና ብለን በአንድ ወር ምን ጨርሶም 5 ቢሊዮን ብር አቅርባችሁ እሺ ስላችሁ እናንተ እዚህ ጋር የምታሽላሉ ከሆነ ሌላ ነገር ነው በቃ ሐሳቡ በዛ ነው የተናደረ። ሴዶም አሁን ሐሳብ መስጠት ሴዶ ትላንትና ደውዬ እኔም አውርቼ ነበረ መጀመሪያ እዚህ ጋር አሁን እኔ የሐሳብ ለውጥ ምናምን ነገር የመጣ የለም ሲጀመር ማለት ነው። ጌችም ቪዲዮ አልሰራም እኔም ቪዲዮ አልሰራውም ማናችንም አልሰራንም። ደውሎልኛል እኮ ደውሎልኛል ተደዋውለን ግን የሐሳብ ለውጥ የለም። ይሄንን እኔ 100% መናገር ይችላል። የሐሳብ ለውጥ ብቻም ሳይሆን ይሄንንም ነገር ስናደርግ ይሄ ዝም ብሎ አይነት ወሬ ነገር መሆን የለበትም። አሁን እዛ ጋር ዝም ብሎ ለፕሮሞሽን ቪዲዮ ሰራችሁ እንጂ መደረግ ያለበት ምንድነው? እኔ እናንተ እንገናኛለን፣ እናወራለን። ከዛ በኋላ ተርሞች ኮንዲሽኖች እናስቀምጥና አንተም ባክ እንዳታደርግ እኛም ደግሞ አንተን እንዳንከዳ እንፈራረማለን። ውድድር ሲከናወን እንደዛ ነው። ምንም እንትን ነገር የለውም። አሁን ምን እኛኮ ማርሻል አርት ላይ ስንሰራ እኮ አሰልጣኛችን ሙስሊም እኛ ክርስቲያን ጓደኞቻችን እንደዚህ ሆኖ ተቀላቅለን ነው አብረን የምንኖረው። ይሄ የሃይማኖት ነገር ምናምን ነገር የለበትም እንደዚህ አይነት ኬዞች ላይ ገብቷል አይደል? ይሄ ከሃይማኖትም ጋር የሚያገናኝ ሰው ካለ ሌላም ነገር ካለ ይሄ በጣም የሞተ ሰው ነው። እንደዚህ አይነት ሐሳብ በእኛ በኩልም የለም። እኛ አሁን ረቢቄኛ ልጅ አይደል እንዴ? ከኛ ጋር ነው አብረን የምንበላው አብረን የምንውለው። ስለዚህ እንደዚህ አይነት ነገር ትክክል አይደለም። ወደ ሃይማኖት የወሰደ ካለ አንተም ፊት መስጠት የለብህም። እኛም እንደዛ እናረጋለን ብለን አናስብም። አሁን ይሄም የፋይቱን ጉዳይ በተያያዘ ዋና ምን መሰለ እዚህ ጋር 3 ነገሮች ነው የምናደርገው። 3 ነገሮች። አንደኛው ምንድነው አንተ እስከሰራህ ድረስ ሶሻል ሚዲያውን እስካነቃነክ ድረስ ምን እስካረክ ድረስ መጠቀም አለብህ፣ ትጠቀማለህ ነው አንደኛው። ገብቷል አይደለ? እኛም ደግሞ ፕሮግራሙን ካዘጋጀን ከለፋን ከደከምን መጠቀም ካለብን እንጠቀማለን። ከዛ በተጨማሪ ደግሞ የናንተ ውድድር ብቻ አይደለም የሚኖረው። ለምሳሌ ጆኒና ንቃተ ህሊና ህዝቡን አነቃንቀው አመጡት። ግን በእነሱ ውድድር ግን ብዙ ተወዳዳሪዎች ደግሞ ራሳቸውን አሳዩበት አበቁበት። ስለዚህ ያ ምንድነው ለነዛ ለስፖርተኞቹ እድገት ነው፣ ለስፖርታቸውም እድገት ነው። ኢቭን አስበው በዛ ቀን አሁን ለምሳሌ ትልቅ ኮንሰርት ነበር ከተማ ውስጥ። ኤቭሪ ኢንፍሉዌንሰር ኤቭሪ ሴሌብሪቲ ግን እዛ አዳራሽ ውስጥ ነው የመጣው። ኤቭሪ እንትን የመንግስት ኃላፊዎች እዛ ጋር መጡ ማለት ምን ማለት ነው? አየህ ትኩረት ወስደናል ማለት ነው። ስፖርት የሆነ ያክል የሰው ልብ ውስጥ ዋጋ አለው ማለት ነው። ስለዚህ አሁን ዋና የምናስበው ምንድነው ሁሉም ነገር እንደዚህ ስፖርቱም ተወዳዳሪውም ሌላውም ሰው የሚጠቀምበትን ነገር ማምጣት ነው። ሶሻል ሚዲያ ላይ እኮ ምን ብዙ ፎሎወር ያላቸው 1 ሚሊዮን 2 ሚሊዮን ያላቸው ፎሎወር ያላቸው እኮ ብዙ ሰዎች አሉ። ሁሉም ግን በዛ ልክ ይጠቀማሉ ወይ? ትክክል አይደል? ላይጠቀሙ ይችላል። ስለዚህ ዋናው ነገር ያለንን ተቀባይነት ያለንን ቫይራሊቲ ወደ ቢዝነስ መቀየር ነው። ሌላ ምንም እንትን አላማ ነገር የለውም። ተረድተኛል አይደል? አሁን ሰዎች ለምሳሌ ቅድም የጠቀስካቸውንም የተለያዩ ሰዎችን ስሞች ምናምን ይጠራሉ። ያንን ቢጠሩ እነዛ የሚጠሩ ሰዎች ከተለያየ አላማ ሊጠሩ ይችላሉ። ግን አንተም በሚዲያ አክሰፕት የተደረከው በሚዲያ ገንዘቡ ምኑም የተቀመጠው ለአንተ ነው። ስለዚህ ሌላ ሐሳብ መቀየር ምናምን ከየትም አይመጣም ልልን። ከዚህ በኋላ ካልከፈለኝ ለራሴ 10 ሚሊዮን ብር አካውንቴ ካላስገባ ትሬዲንግ አልጀምርም። ያ ነው
የማይሆን ያሁን የሰራው ቪዲዮ በጣም አናዶኛል። እኔ የማይሆን ነገር ያወራል። ሶማሌ ምናምን ይላል። የታባቱ አቅለት አለው ሶማሌው ራሱ አይደል ፈርቶ ሸሽቶ የጠፋው። ከፈለኝ አንድ እርምጃ 10 ሚሊዮን ብር አካውንቴ ላይ ካልገባ አንድ እርምጃ አልራመድም። ስለ ውድድሩ ስለሚገኘው ገንዘብ አይደለም። እኔ ገንዘብ ነኝ። ጠንቅቃችሁ እንድታውቁ የምፈልገው እኔ ገንዘብ ነኝ። ያለቃቅሱት ስማ፣ እኔ እሱ ለምኖኝ ነው እንጂ እኔ ፋይተና እንጂ እንደ እንቁራሪት ተንከባለው እውነት ስፖርት የሚችል መስሏቸው ነው። ምንም ማይችል ልጅ ምንም ከገዛ ከጫካ የመጣ ምንም ማያውቅ ልጅ አሸነፈና ሌላውም ያሸንፍ መስሏቸዋል። እኔ ቆለኝ እንደውም እኔ ቪዲዮ መስራቴ ነው አሁን ትልቅ ስህተት የሰራሁት። እኔ ቪዲዮ መስራቴ ነው እንጂ እነሱ ይረሱ ነበር፣ በሰከንድ ይረሱ ነበር። እኔ ቪዲዮ ስሰራ በቃ ሙሉ ዓለሙ ተናጋ ገብቷል። ጥፋቱ የኔ ነው። ከዚህ በኋላ ግን ለምኖኝ በቃ ለምኖኝ ከፍሎኝ ነው። ከዚህ በኋላ እንደውም ፋይቱ ላይ የምገባው ተከፍሎኝ ነው እንጂ እዛ የሆነ ብሩ ለማግኘት አይደለም። ተከፍሎኝ ነው የምገባው። አይመጡኝም። እኔ ቀድሞው ነው እኮ እኔ ራሴ ነኝ ያቀለልኩ ገብቷል። እኔ ራሴ ስታወርድ አበሻ እኔ ለዚህ ነው እኔ መጀመሪያ አትመጡኝም ስለነበረው ራስ አወረድኩላቸው። በቃ ተስማማላቸው። እንደዚህ ማለት ማውራት ጀምሩ። ሌላ ምናምን በቃ 10 ሚሊዮን ተጨማሪ ኦፈር ካደረግ which is impossible መደረግ የማይችል ነገር ነው። ስለዚህ ወይ መካፈል አልፈልግም ኦፈር ብቻ አይደለም ቀጥታ ነው እንጂ ወደ አካውንት የምታስገባው እኮ ቀጥታ ነው። በቃ ስለዚህ ቀጥታ ወደ አካውንት ነው እኮ የምታስገባው ኦፈር አይደለም። ምናምን አስገባት አንዴ እንደማመጥ አንዴ አሽዬ ምንም ለመሰለ ለምን አይሆንም? ይሆናል። አንደኛ ይሆናል። ፕሮፌሽናልነቱን በጠበቀ መንገድ ነው ማሳመን ያለብን እንጂ ዝም ብሎ አንተ እኛ እንዲህ ነው ምናምን ይባላል አይባልም። 60,000 ሰው ቢገባል አሁን ለምሳሌ በ4,000 ስንት ነው? እንደዛ ሂሳብ ስራ ለህዝቡ በስነ ስርዓት አስረዳ። ማስረዳ ከቻልክ በስነ ስርዓት አስረዳ እንጂ ዝም ብለህ እኛ 5 ሚሊዮን አቀረብን ምናምን ታያለህ እንዴ? እንዲህ እኮ እንደዚህ አይባልም። እንዴት ስንት ታገኛለህ ገቢ? 10,000 ሰው አገኛችሁ። ለምንድን ነው 10 ሚሊዮን ለአንተ የሚገባ ለጆኒ የሚገባዋል? እኔ የ5 ሚሊዮን ብሩ ድብድብ እኔ እምቢ አላልኩም። ይሄንን እንዲያቀልኝ ነው ህዝብ የሚፈልገው። እዚህ ጋር ይወላችሁ እነሱ ራሳቸው ናቸው፣ በጭባጫ ናቸው። የተለያየ ሀሳብ ነው የሚያመጡት። ኮንፊደንስ የላቸውም። አንዴ የሆነ ሰው ይላሉ፣ የሆነ ሰው ሊገባ ነው ይላሉ፣ አንዴ እንደዚህ ነው ይላሉ፣ ያለቃቅሱብኛል። አንዴ እንትን ይላሉ። እኔ ለቢዝነሱ ዋና እኔ ነኝ። ይወላችሁ እኔ ለህዝቡ ብዬ ነው 5 ሚሊዮን ብር እሺ ያልኩት እንጂ የኔ ዋጋ 100 ሚሊዮን ብር ነው። በቃ አመ ፕሮፌሽናል አይመጥነኝም። ይሄ ልጅ ግን ለህዝቡ ብዬ እኔ እገባለሁ። በ5 ሚሊዮን ብር ተስማምቻለሁ። ህዝቡ ይወቅ። ይሄን ቪዲዮ በደንብ ሼር አድርጉት፣ ሴቭ አድርጉት፣ እያንዳንድ ጋር አስቀምጠው። እኔ በ5 ሚሊዮን ብሩ ተስማምቻለሁ። ሀሳባቸው ግን የሚቀይሩት እነሱ ናቸው። ከዚህ በኋላ ስለ ውድድሩም አንድ ቪዲዮ አልሰራም። በቃ ስንፈራረም እና የሆነ ነገር ስናደርግ ብቻ ነው የምታዩት። ተስማምቻለሁ፣ ግባ በሉት። ይሄ ቀዘናም ጆዋጂ ማነች እንቁራሪት የምትባል ፈሳም ዝም ብሎ መጥቶ ምንድነው የሚሰራው? ሜም ብቻ ነው የሚሰራው። ሌላ ምንም ነገር አይችልም። የማይችል ሰው አምጥቶ የሆነ ተደበረበትና ሁሉም እንደዛ እንዳይመስል። ሪል ሚክስድ ማርሻል አርት ምን እንደሆነ አገጭ በ3 ሰከንድ አፈርሼ አሳያለሁ ማለት ነው። ሴዶ ማን እንደሆነ ያኔ እያንዳንድ ትረዳለህ። ሚክስድ ማርሻል አርትም ንጉስ እንደሆንኩ አይደለም። የኢትዮጵያ ማንም ቢመጣ አይደለም አንቺ ተራ ኩታራ ይቅርና ማንም እነ ጆን ጆንስ እነ ሐምዛ እነ ሀቢብ ቢመጡ ማጋደም እችላለሁ ማለት ነው። ይሄንን ወቅ ሐሳባችሁ እንዳቀይሩ ይወላችሁ። እኔ ለህዝቡ ብዬ ነው የተስማማውላችሁ በ5 ሚሊዮን። ስለዚህ ሌስጎ ብያለሁ። አንቺ እንቁራሪት ደግሞ እጨፈልቅሻለሁ፣ በቀሉ እጨፈልቅሻለሁ በ3 ሰከንድ ውስጥ ሌስጎ። ከዚህ በኋላ ቪዲዮ የሚባል አልሰራም ማለት ነው። በእነዚህ በውድድሩ ጉዳይ ወይ ስንፈራረም ካልሆነ ወይ ፌስ ኦፍ ላይ ካልሆነ በስተቀር ቪዲዮ ተሳስቼ አልሰራም። የላ ወደ ስራ ነው፣ ወደ ሽቀላ ነው የምገባው። ሌስጎ ብዬሻለሁ። ጠንያ